محمد يا رسول الله يا حبيب الله. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ከአምስት ነገር በፊት አምስት ነገርን ተጠንቀቅ። ابن العباس الحكيم ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከአምስት ነገሮች በፊት አምስት ነገርን ተጠንቀቁ። ወጣትነትህን ከእርጅናህ በፊት፣ ጤንነትህን በሽታ ከመምጣቱ በፊት፣ ሀብትህን ከድህነት በፊት፣ ነፃ ጊዜህን በውጥረት ከመያዝህ በፊት፣ ህይወትህንም ሞት ከመምጣቱ በፊት። 1. ወጣትነትህን ከእርጅና በፊት። ወጣት ስትሆን ጉልበትህ፣ ተሰጥኦ፣ ጊዜህ በረከቶችህ ናቸው። አላህንም ለማገልገል ተጠቀምባቸው። ለመማር፣ ለማምለክ፣ አላህንም የሚያስደስተውን ህይወትህን ለመገንባት ተጠቀምባቸው። አላህ በትክክል በማምለክ ላይ ያደገ ወጣት በየውመል ቂያማ አላህ በአርሽ ጥላ ስር ያስጠልለዋል። 2. ጤንነትህን ከበሽታ በፊት። አላህን ሁልጊዜም አመስጋኝ በመሆን ጤንነትህን በሚገባ ተጠቀምበት። ደግመህ እስክትወድቃት ድረስ አትጠብቅ። ጠንካራ በሆንክበት ጊዜ አላህን ለምነው፣ ስገድ። በሱረቱ ሹዓራ ምዕራፍ 26 ቁጥር 80 እንዲህ ይላል፣ በታመምኩም ጊዜ እርሱ ያሽረኛል። 3. ሀብትን ከድህነት በፊት። ለአላህ ብለህ ስትሰጥ አላህ በሚበልጠው ይመልሳል። ትንሽም ብትሆን ያለህን ለሌሎች በማካፈል ልብህን አጥራው። በሱረቱ ሰብእ ምዕራፍ 34 ቁጥር 39 እንዲህ ይላል፣ ጌታዬ ሲሳይን ከባሮቹ ለሚሻው ሰው ያሳልፋል፣ ለእርሱም ያጠባል። ከማንኛውም ነገር የምትለግሱትን እርሱ ይተካዋል፣ እርሱም ከሲሳይ ሰጪዎች ሁሉ በላጭ ነው በላቸው። 4. ነፃ ጊዜህን ከመወጠርህ በፊት። እያንዳንዱ ጊዜ ወደ አላህ ለመቅረብ እድል ነው። እርሱም በዚክር፣ በቁርአን ወይም በመማር። ጊዜ አንዴ ካለፈ ተመልሶ አይመጣም። በሱረቱ ዩኑስ ምዕራፍ 10 ከቁጥር 1 እስከ 3 እንዲህ ይላል፣ በጊዜያቱ እምላለሁ ሰው ሁሉ በእርግጥ በኪሳራ ውስጥ ነው። እነርሱ ያመኑትና መልካሞችን የሰሩት፣ በእውነትም አደራ የተባባሉት፣ በማታገስም አደራ የተባባሉት ብቻ ሲቀሩ። 5. ህይወትህን ሞት ከመምጣቱ በፊት። ትልቁ የህይወት እውነት ሞት መምጣቱ ነው። ስለዚህ ለመኖርህ ምክንያት የአላህ ፍራቻና ወደ አላህ ተመላሽ የሆነ ልብ ይኑርህ። በሱረቱ አንከቡት ምዕራፍ 29 ቁጥር 57 ላይ እንዲህ ይላል፣ ነፍስ ሁሉ ሞትን ቀማሽ ናት፣ ከዚያም ወደኛ ትመለሳላችሁ። አንድ ሰው ነበር። እናም ሁልጊዜ ነገ ተውበት አደርጋለሁ፣ ይህን ተመሳሳይ ነገር በየዓመቱ ይደጋግመዋል። አንድ ሌሊት ግን ከተኛበት አልነቃም። አላህ እንዲያግዘን ይሄን ዱዓ እናብዛ። اللهم إني على ذكرك وشكرك وحسن عبادتك። አላህ ሆይ አንተን በማመስገን አንተን በማስታወስና በማምለክና በመልካም መንገድህ ላይ እርዳኝ። ዱንያ የውድድር ሜዳ ናት። ሰርተንባት ነው የምናልፈው። ዱንያ አጭር ናት። የውሸት ኖረንባት የእውነት አኺራ ላይ የምንከብርባት። አንዳንድ ታላላቅ ሰዎች ስለ ነፍስያዎቻቸው ሲናገሩ፣ ስለ ዱንያ አጭርነት ሲናገሩ እንዲህ ይላሉ፣ ዱንያ ሰዓት ነች፣ እሷን አምልኮ አድርጋት፣ በአላህ መንገድ ላይ አጥፋት። ነፍስ ጉጉተ ብዙ ነች፣ መብቃቃትን ጋብዛት፣ በቃሽ በላት። ነፍስ ሁል ጊዜ ጭማሪ ያለ ወይ ነው ጥያቄዋ። አንተ ግን በቃሽ በላት። ልብህ ዘንበል ስትል
ደገፍ አድርጋትና ሟች ነሽ ዋ በላት። ወደ ዋናው መልካም ነገር ጥራት። አላህ በቁርአን ላይ የአንድን ነቢይ ቤተሰብ ያነሳል። እነርሱ እኮ በመልካም ነገር ላይ ይቻኮሉ ነበር፣ ይወዳደራሉ፣ እኛንም በመከቸል ይማጸኑን ነበር፣ እነርሱ ለእኛ ፈሪዎች ነበሩ። በሱረቱ ኢምራን ምዕራፍ 3 ቁጥር 133 ላይ እንዲህ ይላል፣ ከጌታችሁ ወደ ሆነችዋ ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነችው ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። አላህ ወደ እርሱ ማርታና ይቅርታ እየጠራን ነው። አትጠብቁ፣ ተስፋም አትቆረጡ ይለናል። ይህ መልካምን ስራ እንድንሰራ ቶሎ እንድንጸጸትና ከመርፈዱ በፊት የአላህን ማርታ ጸጋዎች እንድንፈልግ ያስታውሰናል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያሉ፣ 4 ነገር ሳይጠየቅ የሰው ልጅ አላህ ፊት ከቆመ በኋላ ተንቀሳቀስን። የመጀመሪያው እድሜህን በምን አባከንከው? ሁለተኛ ወጣትነትህን በምን ጨረስከው? እዚህ ጋር ስለ እድሜ ከተጠየቀ በቂ ነበር። አላህ ግን አስከትሎ ለእድሜ የሆነን አስኳል ይጠይቃል። ሶስተኛ እውቀትህን ምን ላይ አዋልከው? አራተኛው ጊዜህን። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ 7ቱን ሌላ ጥላ በማይኖርባቸው ጊዜ የአርሽ ጥላ ብቻ በሚኖርበት ጊዜ አላህ 7ቱን ያስጠልላቸዋል። ከነዚህ ውስጥ አንዱ ሲጠቅሱ በመልካም ኢባዳና በኢስላም ላይ ወጣትነቱን ያሳለፈ ያኔ በከባድ ወቅት አርሽን እንዲጠለል ያደርገዋል። ወጣትነትን አንዳንድ ታላላቅ ሰዎች ሲገልጹት እሳትና አበባ ይሉታል። ምክንያቱም ብዙ ቁም ነገር የህይወቱ ትልቁ ቁልፍ የሆነ የእድሜ አስኳል ሲሆን አበባ አሉት። ብዙ የምንፈተንበት በቀላሉ የምንጠፋበትም ጊዜ ነው። እሱንም እሳት አሉት። በቁርአን ላይ ስለ አንድ ሱራ እንመልከት። ሱረቱል ካህፍ። ይህ ሱራ በአላህ ያመኑ ጠንካራ መንገድን የያዙ ወጣቶች ለ309 ቀናት አቅፎ የያዘ ስለ ጠንካራ ወጣቶች እነርሱ በያዘው ዋሻ የተሰየመ ሱራ ነው። እነዚህ ወጣቶች ህዝቦቻቸው ከአላህ ድንበር ወሰንን ባለፉ ጊዜ አላህን በመፍራትና ጠንካራ የአላህን መንገድ በመምረጥ ወደ ዋሻው በተደበቁ ጊዜ አላህ በድንቅ ተአምራቱ እንዴት አድርጎ እንደጠበቃቸው ይነግረናል። አላህ ከመረጥን መቼም እንድንሆን። አንዳንድ ሰዎች በጠንካራ በአላህ መንገድ ላይ ሆኖ የማይፈተኑ ይመስላቸዋል። አላህ የሚወደውን በደንብ ይፈትናል። ይህም ወደ እርሱ ይበልጥ ለማስጠጋት ነው። ስለ አንድ ወጣት ሰሃቢ እኔማ ሰዓድ ይባላል። ሰዓድ ገና የ30 ዓመት ወጣት ሲሆን የመዲና የየትሪብ ሰዎች መሪ አይነታ ነው። ረሱል ሰለላሁ ዐለይሂ ወሰለም ወደዚህ ሰው አንድን ሰሃቢ ይልከው ወደ እስልምና ዳዋ እንዲያደርጉ አደረገ። ሰዓድም እስልምናን በደስታ ተቀበለ። ወደ ህዝቦቹም ዘንድ ሄዶ ሰበሰባቸው። በጣም የሚወዱት የሚያከብሩት ትልቅ ቦታ የሚሰጡት መሪያቸው ነው። እንዲህም ብሎ ጥሪ ያደረገላቸው፣ እናንተ ህዝቦች ሆይ እኔ እስልምናን ተቀብያለሁ፣ ብዙ ኸይራትንም አግኝቻለሁ። እስልምናን የማትቀበሉ ከሆናችሁ የእናንተ ፊት ሐራም ይሆንብኛል። ሙሉ የመዲና ህዝብ እስልምናን ከእርሱ እጅ ተቀበሉ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ሰዓድ በ37 ዓመቱ ሞተ። እርሱ ሲሞት አላህ ታላላቅ ተአምራቶችን አሳየ። ከሰባት ሰማያት መላእክት የሰዓድን ጀነዛ በመሸኘት ወረደ። 70,000 መላእክት የሩቅ ዘመድ ብቻ አይደለም የመጣው፣ ሌላ ደግሞ አርሽ ተርገፈገፈለት፣ ተንቀጠቀጠለት። ሰሃባዎች ጀነዛውን ተሸክመው እየሄዱ እንዲህ አሉ፣ ያ ረሱላህ ጀናዛው ቀለለን እኮ። ረሱልም አሉ፣ መላእክት ተሸክሞት ነው። ሰዓድ ኢብኑ ሙዓዝ ለ7 ዓመት ብቻ ነበር እስልምና ውስጥ የኖረው። እኛ በኖርንባት ባወቅንባት እድሜ ምን ሰራን? በምን ተጠቀም? ምንስ እናስባለን? ወጣትነትን ሰርተን በአላህ መንገድ ላይ
ቆምንበት? ሰርተንበት ይሆን? ኢስላም ጠንካራ መሰረት አለው። ለጊዜው ብሽታ ቢፈጠርበት እንኳን መጥፋት መውደቅ አይችልም። ማተኮር የፈለኩት በደንብ ወጣትነትን ከእርድና በፊት፣ ሌላው ደግሞ ነፃ ጊዜህን በስራ ከመወጠር በፊት ነገ የተውበት አላህ ቆመን የምንማጸንበትን ጊዜና ጉልበት እንዳናጣ